ፓኪስታን ውስጥ በተደረገው አመጽ ማለት ነው አሁን ሰዓት ላይ 8 ሰዎች በአሜሪካ ፎርሶች መገደላቸው የተነገረ የሚገኙ እንግዲህ ፓኪስታን ውስጥ እንደምታውቁት የአሜሪካን ቆንጽላ ጽሕፈት ቤቶችና የአሜሪካ ቢሮዎች ላይ የፓኪስታን ወጣቶች ጥቃት መክፈታቸው ይታወሳል። ጥቃት እንኳን ባይሆን ፕሮቴስት ወር ደግሞ አመጽ ማድረጋቸው ይታወሳል። ታዲያ እንግዲህ የአሜሪካ መንግስት ለዚህ ምላሹን ሰጥቷል። 8 የሚሆኑ ሰዎች ተገድለዋል። እስካሁን ድረስ ደግሞ 30 የሚሆኑ ሰዎች ተጎድተዋል ተብሏል። ፓኪስታንም እንግዲህ ኦፊሻሊ አይ ቲንክ ጆይን ያደረገች ይመስላል። ሲአይኤ ባወጣው መረጃም ደግሞ አያቱላህ ካሜኒን ለወራት ያክል ተከታትሎ ከነበረ በኋላ ነው እንግዲህ በዛሬው ዕለት በመኖሪያ ቤታቸው የሚያደርጉት ስብሰባ እንዳለ ካወቁ በኋላ ጥቃታቸው ሊሰነዝሩ የቻሉት። ኢራን ላይ ትልቅ የሆነ የኢንተለጀንስ ክፍተት ወር ደግሞ የመረጃና የደህንነት ክፍተት እንዳለበት ያስተዋልነው ጥቃት ነው እንግዲህ አሁን ስንመለከት የነበረው። ጥቃቶቹ አሁንም እንደቀጠሉ ነው። ጥቃቶቹ አልቆሙም። የአሜሪካም ጥቃቶች ሪፖርት የተደረጉ የሚገኙት እንደዚሁም ደግሞ የእስራኤል ላይ የሚደርሱ ጥቃቶችም ከኢራን ሳይድ እየተነገሩ ነው የሚገኙት። ኢራን ውስጥ ኢራን ለሁለት ተከፍላለች። በአያቶላው ሞት የሚያዝኑና በአያቶላው ሞት እየተደሰቱና ሴሌብሬት እያደረጉ ያሉ ሰዎችም አሉ ማለት ነው። በብዛት ሴሌብሬት የሚያደርጉ ሰዎች ናቸው እኔ እያስተዋልኩ የነበረው ማለት ነው ከሚያለቅሱና ሞርን ከሚያደርጉ ሰዎች ይልቅ። አዳዲስ መረጃዎች የሚወጡ ከሆነ ማሳወቃችሁ ይሆናል። ፈጠና አድርጌ ማለት ነው ፕላስ ምልክቱን መንካት እንዳትረሱ። ይመቻችሁ።